ለምንድን ነው እንደዚህ የምትንከባከቢ? ከእነሱ ለይተሽ ለምንድን ነው እኔ እንደ እናቴ የምትንሰፈሰፊልኝ? ትያ ሞታለች። እቺ ደግሞ ምን አስቸኮላት? ቀስ ብላት ሞትም ነበር እንዴ? ቆይታ ቢሆን ይሄው አሁን ብዙ ኤፍራታ በአሁን ሰዓት ገነትን መጠራጠር ጀምራለች። እንዴት መጣይ? ለምን መጣይ? ያን መሰለ ቤት እያላት ልጇን ብቻዋን ትታ እንዴት እዚህ መጣች እያለ ጥያቄ ፈጥሮባታል። እንግዲህ ገነት ከዛሬ ነገ እነግራታለሁ እያለች ቀናትን እየጠበቀች ባለችበት ሰዓት ኤፍራታ ትናንት የተለቀቀው ቪዲዮ ላይ ግን ፊቷን አዞራባታለች፣ ጥያቄ ፈጥሮባታል። ታዲያ አሁን ላይ ኤፍራታ ገነት እናትሽ ነይ ብላ ስትላት ምን የሚፈጠር ይመስላችኋል? እንግዲህ ኤፍራታና ናታን ደግሞ አብረው አድረዋል። ምን ተሰማችሁ? እንግዲህ ኤፍዬ የምታውቀው ካሁን በፊት ታግታ በነበረች ሰዓት እንደተደፈረችና እንደረከሰች ነበር። ታዲያ ግን ትናንትና ከናታን ጋር ስታድር ሌላ ተአምር ነው ያየችው እና ታዲያ አሁን ላይ ኤፍዬ ልታረግዝም ትችላለች። ሀፌት ኤፍራታን እንደተመኛት ይቀራል እንጂ መቼም አያገባትም። ደግሞም እንግዲህ ለሂዋን እውነታውን ብትነግራትና ሂዋን ታግዛታለች ብለን እኛም ተመልካች በጉጉት እየጠበቅን ባለንበት ኤፍራታ ግን እውነታውን ለሂዋን ልትነግራት ፈቃደኛ አይደለችም። ምክንያቱም ሀፌት ያስፈራራባትን ቪዲዮ ለፖሊስ አሳልፋ ከሰጠች ናታን ይታሰርብኛል እያለች እንግዲህ ኤፍዬ ብዙ ዋጋ እየከፈለች ያለችው ለናታን ነው። ታዲያ በመጨረሻም እንግዲህ የሰርጉ ዕለት አይቶ ከሚያለቅስና ከሚያዝን አሁን ላይ እውነታውን ልንገረውና ቤቱን ዘግቶ ቢያለቅስ ይሻለዋል ብላለች። ታዲያ ኤፍዬ ታዲያ ለናታን ሀፌትን እንደምታገባ ስትነግረው በፍጹም ኤፍራታ ሀፌትን እንደማታገባው እንግዲህ እርግጠኛ መሆን እንችላለን። ምክንያቱም ካሁን በፊትም ሀፌት ታገቢኛለሽ ወይ ብሎ ወረቀት ላይ ሊያስፈርማ ሲል እንግዲህ ናታን ከመኪና ውስጥ ወጥቶ ኤፍራታን አድኗት አይተናል። ታዲያ አሁንም ላይ ደግሞ ኤፍራታ ይህን ነገር ይህን ዋጋ የከፈለችው ለናታን ስትል እንደው ስለሚገባው በፍጹም ሀፌት እንድተመኘ ይቀራል እንጂ አታገባውን ብዬ አስባለሁ። ሀtta የሰርጉ ቀን ቢሆን የሆነ ነገር ይፈጠራል። ታዲያ እንግዲህ ሉሊት ደግሞ ለሂዋን ያው ሀፌትን በአፈቀርኩ በማለት ልታጠምደው አስባ ነበረ። ነገር ግን ሀፌት አሁን አንድና አንድ ልቡ ኤፍራታ ላይ ብቻ ነው። ታዲያም ሊያናግራት ፈቃደኛ አልሆነም ማለት ነው። እናም እንግዲህ ሉሊትዬ እንደለመዳችሁት ለምን መተት አታሰሩበትም ብላት ነበር። ሴትዮዋ ሙታለች ስትላት በጣም ነው የሳኩት ሉሊት ያለችው ማለት ነው። ምን ያስቸኩላታል? ለምን ቀስ ብላት ሞትም ምናምን አለች ማለት ነው። እና ብቻ ሀረግ ድራማ ክፍል 64 እንዴት አያችሁት? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። እንግዲህ ቤዛ ለተወሰነ ጊዜ ታስራ ነበረ። አሁን ላይ የምትወጣው ሀፌት በኤፍራታና በሀፌት ሰርግ ላይ እንድትገኝ በማለት እንግዲህ ከእስር ቤት ሊያስለቅቃት ነው። እንግዲህ ሀፌት ፖሊስ ጣቢያውንም በቁጥጥሩ ስር ስለሆነ ያለው ወንጀለኛ እንኳን ፈልገው የማይይዙ እንግዲህ ከፖሊስ ጣቢያ ጭራሽ ደግሞ አሁን ቤዛ ሊያስወጣ ነው። ታዲያ ግን አሁን ላይ ቤዛ ከወጣች ኤፍዬ የምትሰቃይ ይመስለኛል። አሁንም ቢሆን ኤፍራታ ማነው ቤዛ አድባ የምትቀመጥ አይመስለኝም ወይንም ያንን ቤት ካለቀቀኝ። ታዲያ ግን አሁን ላይ ከባዱ ነገር ገነት ለኤፍራታ እናትሽ ነይ ብላ በነገረቻት ሰዓት በእርግጠኝነት ኤፍራታ ልቧ ይሰበራል። በናታን፣ በቢኒያም፣ በዳጊ፣ በእናቷ በብዙዎች ተስፋ የመቁረጥ አይነት ስሜት ይሰማት ይመስለኛል። ብቻ ግን ሀረግ ድራማ እጅግ በጣም ደስ የሚልና ተወዳጅ ልብ አንጠልጣይ የሆነ ድራማ እየሆነ መጥቷል ማለት ነው። እንግዲህ ሀፌትም ቤት ውስጥ በዚሁም በዚህ እያለ የድግሱን ፕሮግራም እያዘጋጀ ይገኛል። ኤፍዬ ቤሎ ለብሳ ካየናት እውነት የመናገር በጣም ነው የሚያስጠላው ይህ ድራማ። ምክንያቱም የወንድሙን ፍቅረኛ እሱን ማግባት በፍጹም የለበትም። ሲቀጥል እንግዲህ ኤፍዬ እና እናቱ ከብዙ ውጣ ውረድ መከራ በኋላ በእርግጠኝነት ተጋብተው እናያቸዋለን ብዬ አስባለሁኝ። ሀፌትም ይታሰራል፣ ቤዛም ትታሰራለች። ሉሊት ደግሞ እንግዲህ ሉሊት ከአይኔ ላይ አንዲት ዘለላ እንባ እንዲወጣ አልፈልግም እያለች ነበር። ታዲያ ሉሊትዬ የሴቶች ጥቃት ካሳዘነች ሀፌት እዛ አግቶ በሁለት በሶስት ወንድ የሚያስደፍራቸውን
ለምን አዛኝና ተቆርቋሪ አልሆንሽም? እንግዲህ ሔዋንዬ ብዙ ደክማለች፣ ብዙ እየለፋች ትገኛለች። እንግዲህ መጨረሻ ድረስ ጥግ ድረስ ሂዳ አሸናፊ እንደምትሆን ተስፋ አደርጋለሁ። ለማንኛውም ውድ ቤተሰቦቼ እንግዲህ ሐረግ ድራማ ይሄንን ይመስል ነበረ። እጅግ በጣም ደስ የሚል አሪፍ ድራማ የሆነ ቆንጆ ድራማ ነው እና ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ለምታበረታቱኝ አይዞሽ በርቺ እያላችሁ ለምትሉ ደግሞ ከልብ አመሰግናለሁ። ሰብስክራይብ አድርጎ አከፍሎበትም ማለት ነው። እናም እንግዲህ ጽዮንና ቢኒም የሚጋቡ ይመስለኛል። ለማንኛውም ግን ማለት ነው እኔ አሁን ላይ በጣም አሳሳቢ የሆነው ኤፍዬና ናቱ እንዳይለያዩ ሀፌት እንደተመኘ ሲቀር እንደ ጓጓ ሲቀር ማየት በጣም ጓጉቻለሁ። ምክንያቱም እሱ ኃይሉም ብርታቱም ገንዘቡ ብቻ ነው። በገንዘቡ ስለሚተማመን በገንዘቤ አሸናፊ ነኝ ብሎ ስለሚያስብ ብቻ ግን አሁን ሰዎች የሚሉትን ነገር እሱ እየሰማ አይደለም ማለት ነው። እና ውድ ቤተሰብ ለማንኛውም ግን ሐረግ ድራማ ክፍል 65 ዛሬ አልተለቀቀም፣ ነገ ይለቀቃል። ነገ ይመጡልና ማለት ነው። ነገ ይመጣሉ። እንግዲህ ረመዳንም ስለሆነ ስራ ይበዛባቸዋል የሚል ወይንም ደግሞ እይታው ይቀንስባቸው ሊሆን ስለሚችል ነው የማይለቁልን ቶቶሎ። እናም ነገ ይመጣሉ። ሰብስክራይብ ላይክ ማድረጋችሁ እንዳትረሱ። አብራችሁ ስለነበራችሁ አመሰግናለሁ።